በአማራ ክልል ካለ የጸጥታ ችግር ጋር በተገናኘ የሽብር ክስ የተመሰረተባቸው ግለሰቦች የፍርድ ሂደት መጓተት በፓርላማም ጥያቄም አስነስቷል። ጥያቄ የተነሳው ታህሳስ 23 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ መሆኑን ኢትዮ ኢንሳይደር የተባለው የበይነ መረብ ሚዲያም ዘግቧል። የህዝብ ተወካዮች ምክር ቤት አባሉ ዶክተር አበባው ደሳለው ከ2 ዓመት ከ6 ወር በላይ ታስረው የሚገኙ የአማራ ፖለቲከኞችና ጋዜጠኞች ላይ ላቀረበው ክስ የፍትህ ሚኒስቴር ማስረጃ ማቅረብ ባለመቻሉ ፍትህ አጥተው እንደሚገኙ አመልክተው ሚኒስቴሩ ማስረጃና ምስክር ማቅረብ ካልቻለ ክሱን እንዲያቋርጥም መጠየቃቸውን ዘገባው አመልክቷል። ለተነሳው ጥያቄ ምላሽ የሰጠችው ፍትህ ሚኒስቴሯ ሀና አርያ ስላሴ በማንነትና በፖለቲካ አቋም ብቻ ፍርድ ቤት ያቆምነው ሰው የለም ስትል በማንነቱ ምክንያት በተገኘበት ሁሉ እየተሳደደ በጅምላ በሚታሰረው የአማራ ህዝብ ላይ ስትሳለቅ ሙላለች። አዲስ አበባን ጨምሮ የአማራ ህዝብ በክልሉና ከክልሉ ውጭ በተገኘበት ቦታ እየተሳደደ በጅምላ መታሰሩና ይሄው የጅምላ እስር ለ2 ዓመታት ተባብሶ መቀጠሉን ከዚህ ቀደም በሰራናቸው ዘገባዎችም ጠቁመናል። የማቆያ ቦታዎች ሁሉ ሞልተው የነጋዴዎችን ሼድና የእህል መጋዘኖችን በመከራየት በርካታ ንጹሃን ወገኖች በማንነታቸው ተለይተው በጅምላ የሚታሰሩባት ሀገር የፍትህ ሚኒስቴሯ በማንነቱ አስረን ፍርድ ቤት ያቆምነው አንድም ሰው የለም በሚል በህዝብ ላይ ምን ታመጣላችሁ አይነ ስላቅ መሳለቋን ነው ምክር ቤቱ ካስራጨው መሰል ነው ጣቢያችን ለመታዘብ የቻለው። ባልና ሚስት ከአንድ ምንጭ ይቀዳል እንዲሉ ማንነታቸው እንደ ወንጀል ተቆጥሮ በሺዎች የሚቆጠሩ የአማራ ተወላጆች በግፍ ታስረው እስከ ቶርችና ሰቃቂ ግፍ እየተፈጸመባቸውና ፍትህ አጥተው እየተንገላቱ ያለ ነገር ግን በማንነቱ አስረን ፍርድ ቤት ያቆምነው ሰው የለም በሚል የተዘባበተችው የፍትህ ሚኒስቴሯ ሀና አርያ ስላሴ የትዳር አጋር የሆነው የሀገሪቱ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ደግሞ አገዛዙ ድሮና ሌሎች የጦር መሳሪያዎችን ተጠቅሞ በአማራ ክልል በንጹሃን የሚፈጽመውን የዘር ፍጅት ለመደበቅ ሎቢስቶችን ቀጥሮ የገጽታ ግንባታ ለማሰራት ሲሞክርም ታይቷል። እውነትና ንጋት እያደረ ይጠራል ነውና ነገሩ በህግ ማስከበር ስም በአማራ ህዝብ ላይ የተፈጸመ ስላለው ጭፍጨፋ ዓለም አቀፉ ማህበረሰብም እየተገነዘበ ይገኛል። ከአዲስ አበባ በ180 ኪሎ ሜትር ርቀት ላይ በምትገኘው ደብረሲና ከተማ ውስጥ በተደረገው ውጊያም አገዛዙ ኤሊት ፎርስ ሲል የሚጠራቸው በርካታ ኮማንዶዎች ህይወት ማለፉም ተገልጿል። በሸዋ ቀጠና ደብረሲና ከተማን ጨምሮ በሾላ ሜዳ በአርማንያና ጭራ ሜዳ ላይ በተደረገ ትንቅንቅ ፋኖ በጥላት ላይ ከባድ ኪሳራ በማድረስ አንጸባራቂ ድል ማስመዝገቡ ታውቋል። ወደ ደብረሲና ከተማ ዘልቀው የገቡት የአማራ ፋኖ ኃይሎችም በከተማዋ የአየር ወለድ ኮማንዶዎች የሰፈሩበትን ካምፕ በማፈራረስ በርካታ ኮማንዶዎችን ሞትና ቁስለኛ ማድረጋቸውን የመረጃ ምንጮችም ገልጸዋል። የአገዛዙ ብልጽግና ቡድን የፋኖን ጥቃት ለመመከት ከአየር ኃይልና ባህር ኃይል ጀምሮ የአየር ወለድ ኮማንዶዎችን መሰረታዊ ወታደሮችና ሌሎች ታጣቂዎችን ያሰለፈ ቢሆንም ነገር ግን ይህ ሁሉ ግብስብስ ኃይል የፋኖ ግስጋሴ ሊያስቆም እንዳልቻለም በመረጃው ተጠቁሟል። በከተማዋ ቦርችሌ ተብሎ በሚጠራው አካባቢ የሚገኘው ትልቁ የአየር ወለድ ኮማንዶ ካምፕ የተሰበረ ሲሆን የፋኖ አባላቱ ከምሽግ እየተወረወሩ የባለምጡቅ አእምሮ ባለቤቶች ሲል አገዛዙ የሚያሞካሻቸው ሀብት ንብረት አውዳሚ ኮማንዶዎች በአፈሙዝ አለንጋ ሲገርፏቸው እንደዋሉ ከግንባር የወጡ ዘገባዎችም አመልክተዋል። ደብረሲና ከተማ የገቡት የአማራ ፋኖ ኃይሎች በቦርቸሌ ካምፕ ላይ መሽጎ የነበረውና ልዩ ትጥቅና ስልጠና አለው የሚባለውን አየር ወለድ ኮማንዶ ክፍለ ጦር ሞትና ቁስለኛ አድርጎ ከተማዋን በጊዜያዊነትም መቆጣጠራቸውን የተጠቆመው አገዛዙ በቀጠናው ያሰማራው ተጨማሪ የ105ኛ አየር ወለድ ኤሊት ፎርስ ላይ ኪሳራ ማድረስም ተችሏል። የአካባቢው የአማራ ፋኖ ኃይሎችም ከተደረገው ኦፕሬሽን በኋላ ከተማውን ለቀው መውጣታቸውን በመረጃው ተጠቁሟል። በተመሳሳይ መረጃ በጉና ቀጠና 2 የተለያዩ ግንባሮች ላይ በተፈጸመ ደፈጣ ጥቃትም ከ17 በላይ የሚሆኑ የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸውም ታውቋል። በተፈጸመበት ደፈጣ ጥቃትም ከባድ ሆነ ሰብአዊና ቁሳዊ ኪሳራ የደረሰበት የአገዛዙ ኃይልም ህይወታቸው ያለፈ ወታደሮቹን አስክሬን ሳነሳ በመፈርጠጡ የአካባቢው ማህበረሰብ ዛሬ እስከ እኩለ ቀን ድረስ በህብረት ወጥቶ ስርዓተ ቀብራቸውን መፈጸሙን የመረጃ ምንጮችም ገልጸዋል። የአገዛዙ ጦር ከክምር ድንጋይና ከጋሳይ ከተሞችም ተነስቶ ከሁለት አቅጣጫ የመይሰው ጋፋት ክፍለ ጦር አካል የሆነው ደጀን ብርጌድን ለማፈን ሙከራ አድርጎ የነበረ ሲሆን የአማራ ፋኖ ኃይሎችም በሁለት የተለያዩ ቦታዎች ደፈጣ በመጣል በጥላት ላይ ባደረሱት ጉዳት 7 ወታደሮች ሞት ሲሆኑ ከ10 በላይ የሚሆኑት ደግሞ ቁስለኛ መሆናቸውም ታውቋል። በውጊያው ሰዓት መከላከያ ሰራዊቱን አልመራም ያለው የአገዛዙ ብልጽግና አመራርም ወደ አረብ ሀገር መኮብለሉ እየተገለጸ ይገኛል። ልክ እንደ ሚኒሻ ሁሉ መከላከያ ሰራዊትን መንገድ እየመራው ጦር ሜዳ
አልሄድም ያለው የብልጽግና አመራርም ወደ አረብ ሀገር መኮብለሉን ለመረጃው ቅርበት ያላቸው ምንጮችም ገልጸዋል። ብልጽግና ብረት ያሸክመው ሰራዊቱ ብቻ ሳይሆን በየዞንና በየወረዳው እንዲሁም በየቀበሌው የሚገኘው ካድሬው ልክ እንደ ተልባ ስፍር ሸርተት ብሎበታል። ካድሬው የሚጨበት ተስፋ የሚዳስስ ለውጥ በሌለበት ህዝብን በባዶ ዲስኩር እስከዛሬ ያሰለችነው ይበቃናል ብሎ ጥግ ጥጉን መያዝ ጀምረዋልም ተብሏል። ሱፐር ደብሊቲ በተባለ የግል ድርጅት ባለሀብት ትዕዛዝ ታስረው የሚገኙ ከ60 በላይ ዜጎች የአድኑን ተማጽኖ ደብዳቤ ለ4 ኪሎ ቤተመንግስት ማስገባታቸውም ተሰምቷል። ባለሀብቱ ከባለፈው ሳምንት ጀምሮ በርካታ በስር ላይ የሚገኙ የቀድሞ ሰራተኞች ላይ እስከ 5 ዓመት እንዲፈረድ እያስዳረጉ እንደሆነም ታውቋል። አዳዲስ የድርጅቱ ታሳሪ ሰራተኞች ወደ ፈሪ ሸገር ማረሚያ ቤትና ዳሊት እስር ቤቶች በብዛት መግባት መቀጠላቸውን የመንግስት ምንጮችም ለሚዲያችን ተናግረዋል። ባለሀብቱ ጊዜው የኛ ነው፣ መንግስት የሰጠኝ 14 ክላሽ አለኝ በማለት እንደሚያስፈራሩ ታሳሪዎች ለጠቅላይ ሚኒስትሩ በጻፉት ደብዳቤ ላይም ጠቁሟል። አብዛኛዎቹ እስረኞች የሂሳብ ሰራተኞች መሆናቸውም ታውቋል። ይህም ድርጅቱ ይፈጽመዋል የተባለ የግብርና ታክስ ማጭበርበር መረጃ እንዳይወጣ እንደሆነም ተጠቁሟል።